ወዳጅ ኢየሱስ ፈጣሪ በክብርና በነፃነት እንድኖር የፈጠረውን ሰው ባሪያ አድርጎ ለማኖር ሰይጣን የሚጠቀምበት ትልቅ የክፋት መሳሪያ ነው ማለት ነው። ስለዚህ ሱስ ወደ ኋላ እንድትቀር፣ ያለ ዓላማ እንድትኖር፣ ዓላማ ቢስ እንድትሆን፣ ከፈጣሪ እንድትርቅ፣ ካሰብክበት እንዳትደርስ የሚያደርግ ትልቅ ተግዳሮት ነው ማለት ነው። ስለዚህ አንዳንድ ጊዜ ደግሞ ሰዎች ሱስ መጥፎ እንደሆነ እያወቅን የሚጎዳን እንደሆነ እያወቅን እናደርጋለን። ምክንያቱም መውጣት ስለሚያቅተን፣ መውጣት ስለማንችል፣ ከባድ መስሎ ስለሚታየን ነው። በእርግጥም ከባድ ነው። መውጣት እንደ መግባት ቀላል አይደለም። ነገር ግን መውጫ መንገድ አለው። ስለዚህ በመጀመሪያ ማወቅ ያለብን እኛ በእግዚአብሔር አምሳል በፈጣሪ አምሳል የተፈጠርን የከበርን ሰው መሆናችን ነው። የከበረ ሰው ደግሞ የማይረባ ነገር ሲያደርግ መገኘት በጣም ትልቅ ኪሳራ ነው። ስለዚህ መውጫ መንገዱ ምንድነው ካለንበት መጥፎ ሱስ ውስጥ ወጥተን የተሻለ ህይወት መኖርን እንዴት ነው ካለን፣ በመጀመሪያ በየቀኑ አንዳንድ እርምጃ መውሰድ ነው በተቻለን አቅም። ምክንያቱም በአንድ መውጣት አይቻልም፣ ይከብዳል። በምንድነው እርምጃ የምንወስደው? በመጀመሪያ በጸሎት የሚመክራችሁ በጸሎት ወደ ፈጣሪ በመጠጋት ፈጣሪን በመፈለግ ሱስን ማቆም፣ ሱስን ሙሉ ለሙሉ መተው ይቻላል ብዬ አምናለሁ።